ሰላም ሰላም፣ እንዴት ናችሁ? ኤልሻዳይ እሸቱ ነኝ። ይህ ግሎው ዊዝ ኤልሻዳይ የተሰኘው ዩቲዩብ ቻናላችን ነው። ከዚህ በፊት በንቁ ፖድካስት ላይ ኢንተርቪው ማድረጌ ይታወቃል። በዛ ኢንተርቪው ወቅት ብዙ ሰዎች መልካም የሆነ አስተያየታችሁን ሰጥታችሁኛል። እንደዚሁም ብዙ ጥያቄዎች የነበራችሁ ሰዎች አሉ። በኢንቦክስ እንዲሁም ደግሞ በስልክ ደውላችሁ ጥያቄዎቻችሁን ልካችሁልኛል። ስለዚህ እነዛን ጥያቄዎች ሁሉንም ባይሆንም ዛሬ ላይ በዚህ ቪዲዮ የተወሰኑትን ምላሽ ለመስጠት ነው በዚህ ቪዲዮ የተገኘሁት። እስከ መጨረሻው ግን አብራችሁን ቆዩ። ለዛሬ ከመረጥኳቸው ጥያቄዎች መካከል እንደ አስተያየትም እንደ ጥያቄ የመጀመሪያ ያረኩት አንድ ሰው የላከልኝ እንዳረገሽ ስታቂ የዘላለሙን የውስጥ ስብራት ከመምረጥ የሰዎችን ወሬ እመርጣለሁ ብለሽ ወረቀትና እርሳስ ይዘሽ ከራስሽ ጋር የወሰንሽው ውሳኔ ይገርማል። ያንን የብቻሽን የጭንቀት ምሽት ዛሬ ላይ ስታስቢው ምን ይሰማሻል ነው ጥያቄው። ያ ምሽት ለኔ አሁን ላይ ሳስበው በህይወቴ ካሳለፍኳቸው ከባድ ጊዜያት ከባድ ቀናት መካከል አንዱ ነው። ግን ችግሩን ብቻ ወይ ደግሞ የነበረውን ስቃይ ብቻ አልነበረም የማስታውሰው። በዛ ውስጥ በውሳኔ የምኮራበት እንኳንም ወሰንኩ እንኳንም አደረግኩት ብዬ ዛሬ ላይ ልጄን አማናዊትን ሳያት ሁሉ ነገር ያልፋል። ሌላ ያልተገባ ውሳኔ ወስኜ ቢሆን ኑሮ እሷን ማየት እሷን እንደዚህ አድጋ ማየት አልታደለውም ነበር እና በጣም የምኮራበት ምሽትም ነው። ቻሌንጁ ወይም ደግሞ ችግሩ እንዳለ ሆኖ ማለት ነው። ያ ጭንቀት ነበረው፣ ብቸኝነት ተሰምቶኝ ነበረ። ትልቁ ደግሞ የተማርኩት ነገር ለእናንተም እንደ ሀሳብ የምነግራችሁ ብዙ ጊዜ የሆነ ቻሌንጅ፣ የሆነ ፈተና፣ የሆነ እንቅፋት፣ የሆነ መሰናክል ሲገጥምን በህይወታችን ብዙ ጊዜ ሰዎችን እናማክራለን፣ ግን ብቻችንን ሆነን ለብቻችን። አሁን መጽሐፌን ምናምን ያኔ ሰልፍ ቶክ ምን እንደሆነ አላውቅም፣ ከራስ ጋር መነጋገር ማውራት ምን እንደሆነ ሚኒንጉን ባላውቀውም፣ ግን እንደዛ አይነት ልምምዶች ነበሩኝ። ብዙ የሆነ ነገር ሲገጥመኝ በህይወቴ ቁጭ እላለሁ ብቻዬን፣ ሰው ዲስትራክት ወይ ደግሞ ሰው በማይረብሸኝ መልኩ። ከዛ ከወረቀትና ከስክሪፕቶ ጋር ሆኜ ሀሳቤን ጽፈዋለሁ። ይህን ነገር በወስን ምን ውጤት አለው፣ ምን መልካም ጎን አለው፣ ምን ጠንካራ ጎን አለው፣ ደግሞ ምን ጉዳት አለው ብዬ እያንዳንዱ ነገር ጽፈዋለሁ። ሌላኛው ደግሞ ለመወሰን የከበደኝንም ነገር ጽፍና ይሄ ሀሳብ ምን ያመጣል፣ ምን ውጤት አለው፣ ከዛ ደግሞ እንዴት ነው ማልፈው የሚለውን ጽፋለሁ። ከዛ መዛዝኜ የበለጠውን የተሻለውን መርጣለሁ ማለት ነው። ስለዚህ ምን አስተምሮኛል በህይወቴ? ከዛም በኋላ የመጡ ፈተናዎችን ተረጋግቼ ከራሴ ጋር ቁጭ ብዬ ውስጤን አዳምጬ አስቤ እና ተረጋግቼ እንድወስን የሚያደርግ ትምህርትን ሰጥቶኛል ያቺ ምሽት ማለት ነው። ሁለተኛው ጥያቄ፣ የ5 ወር እርጉዝ እያለሽ ማታ አውርታችሁ ጠዋት ላይ ስልኩን ዘግቶ ያለምንም ምክንያት ድንገት ሲሰወር የነበረብሽ ስቃይ እንዴት ቻልሽው? አሁንም ድረስ ለምን ምክንያት እንኳን አልነገረኝም የሚለው ጥያቄ ውስጣዊ ሰላምሽን ይረብሸዋል ወይ ነው። አሪፍ ጥያቄ ነው። ጥሩ ጥያቄ ነው። ያኔ የነበረብኝን ስቃይ ሳስበው ማለት ያስደነግጣል። ጥሩ የሚባል የፍቅር ወሬ ነበር ስናወራ እንደ ማታ የነበረው እና በድንገት ነው ጠዋት ስልኩ ዝግ የሆነው። እሱን ማግኘት እስካልችል ድረስ ጓደኞቹ ጋር ደውል ነበር። በቃ እሱን ሊያገኙት ይችላሉ ብዬ የማስባቸው ሰዎች ጋር ኮንታክት ለማድረግ ፈልጌ ነበር እና እሱ ሰላም መሆኑን ነገሩኝ። ግን እሱን ላገኘው አልቻልኩም። ሰዎችም እንዲያገኙት ብልክ ምናምን እና መጀመሪያ አካባቢ ያው እንደ ጓደኛ እንደ ገርፍሬንድ ምናምን ሳይሆን ያሰብኩት እንደ እናት ነው። ምን ሆኖ ነው? ምን አደጋ ደርሶበት ነው? ታስሮ ነው ወይ? የሆነ ህመም ቤተሰቡ ላይ ምን አደጋ? እንደዛ አይነት ጭንቀቶች ነበር። ግን በሞመንት እሱ ሰላም ሆኖ ፈልጎት እንደሆነ እንደዛ እያደረገ የነበረው ሳቅ ከብዶኝ ነበር። እያንዳንዷን ጊዜያት አለቅስ ነበረ። በቃ ጠፋ እኮ እያልኩኝ ለእናቴ እየደወልኩኝ ምናምን አለቅስ ነበረ። ግን አምኜ በቃ ያን ነገር መቀየር እንደማልችል ካወቅኩ ሰዓት ጀምሮ በቃ እምባይን ጠራርጌ እንዴት መቀጠል እንዳለብኝ ነበር ሳስብ የነበረው። ውሳኔ ላይ ደግሞ የሚገርመው ነገር እርግዝናውን ስለማቆየት ስወስን ያ ወረቀትና እርሳስ ይዤ የወሰንኩበት ሞመንት ላይ እሱ ስላለ ብዬ አልወሰንኩም። ያ ማለት እንለያያለን የሚል ሀሳብ ኖሮኝ አይደለም፣ በጭራሽ አልነበረኝም። ምክንያቱም ልጅ በጣም እንደሚወድ አውቃለሁ። ብነግረው እንደሚደሰት አቅ ስለነበር ምናምን እስከ 5 ወርም ደግሞ የነበረው እንክብካቤ የነበረው ከኔ ጋር የነበረው አታችመንት ጥሩ ስለነበረ አቅ ነበር መጀመሪያም
ለልጅ ያለው አመለካከት ጥሩ ደንግጦ ምናምን ወይ ይሄ ያለ ጊዜው መጣ ብሎ እንደማይሸሽ እሱ ይፈልገው ነበር። እንደውም ምለው ነገር አለ እኔ ወንድ ብሆን እሱ ሴት ቢሆን ሆን ብለህ አደረግከው የሚያስብል በጣም ትልቅ ዲዛይር ትልቅ ፍላጎት ነበረው ልጅ እንዲኖረው ትዳር መመስረት ምናምን። ስለዚህ ግን እንደዛም ሆኖ እሱ አለ እሱ ሰፖርት ያደርገኛል ከእሱ ጋር ምናምን አልልም። ምክንያቱም በቃ እኔ ነኝ ይህን አይነት ውሳኔ የምወስነው። ምንም ነገር ባይኖር በዓለም ላይ ምን አድርጌ ልጅ ማሳደግ እንደምችል ምናምን ሳስበው ስለነበረ ያው ካወቅኩኝ በቃ እንዳልፈለገ ሳቅ ለመቀበል አልተቸገርኩም። መጀመሪያ ላይ ግን መጀመሪያ ወራቶቹ ላይ ይሄ ከሄደ በኋላ 5 ወሩ ላይ ምናምን በጣም አለቅስ ነበር። በጣም ይደብር ነበረ። በአንድ ጊዜ በጣም ብዙ ፈተናዎች ናቸው። ፋይናንሻሊ ስቴብል አልነበርኩኝም። ዶርም ነበረ ምኖረው ማለት ያው ዶርም እንከራያለን ማስተርስ ላይ። ፋይናንሻሊ ስቴብል አልነበርኩም። ምን ይሆናል ብዬም ይጨንቀኝ ነበረ ምናምን ከባድ ጊዜ ነበር። ግን ዘሞመንት ግን የወሰንኩ ጊዜም ባይን ጠርጌ ከዚህ በኋላ በቃ ወደፊት ብዬ ማመን የጀመርኩ ሰዓት ግን አልከበደኝም። በቃ ፈጣሪ ጋር ብቻ ነበረ ኮሚኒኬሽኔ። ይሄን ካለፍኩት እችን ጊዜ ካለፍኩት በህይወቴ ምንም ያልፋል ነበር የምለው። የምርም ደግሞ በቃ እንደ ሪፈረንስ ነው የምቆጥረው ያንን ጊዜ። እንዴ አሁን ብዙ ፈተና ይገጥመናል በህይወታችን። ፕሌን አይደለም ህይወት፣ ወጣ ወረዳ አለው። አንዳንዴ ጥሩ ነገር ይገጥመናል፣ አንዳንዴ ፈተናዎች አሉ። ስለዚህ ፈተናዎች በገጠሙኝ ቁጥር እንደውም ያንን ጊዜ አስብና ያንን እንኳን አልፌው የለ እንዴ ከፈጣሪ ጋር ሆኜ ብዬ እንደ ሪፈረንስ እጠቀምበታለሁ። ስለ ምክንያቱ ያን ጊዜ እንዴት ምክንያት እንኳን ለመስማት አልታደልኩኝም ብዬ በጣም ጨነቅ ነበር፣ አልዋሽም። በጣም እንዴት ምክንያት እንኳን አትሊስት ሰው ሲለያይ መለያየቱ እንዳለ ሆኖ ግን ምክንያት ሳላቅ ምን አጥፍቼ ነው፣ ምን ጉድለት አምጥቼ ነው፣ ምን ችግር ኖሮ ነው፣ ለምን አላወራንም የሚል በጣም ትልቅ ጥያቄ ነበረኝ በውስጥ። እስከ በጣም እሱ ጥያቄ ነው እንደውም የረበሸኝ ከመለያየታችን። እንዴት ምክንያት አይገባኝም? እንዲሆነሽ ነው በቃ ጥፋቶች ሊኖሩ ይችላሉ፣ ችግሮች ሊኖርበት ይችላል። ዝም ብሎ ድፍን አድርጎ ሰው ሲለያችሁ እናንተ ላይ የሆነ ሸክም ነው ጥሎባችሁ የሚያልፈው እና ያኔ አዎ እንዴት ምክንያት አይነግረኝም፣ እንዴት ምክንያት አይገባኝም እል ነበር። ነገር ግን የሆነ ጊዜ ማሰብ ጀመርኩኝ። ማለት አንድ ሌሰን አንድ ትምህርት ወሰድኩኝ። ለምሳሌ እባብ ነድፏችሁ እያለ እባቡን እያባረራችሁት ለምንድን ነው የነደፍከኝ? ምን አስበ ነው? ማን ላከ? ለምን እንዲያደረከኝ? እያለን እባቡን እየተከተልን መርዙ ሰውነታችን ላይ እንዲሰራጭ ምክንያት አንሆንም። ምንድነው የምናደርገው? ራሳችንን የምናክብበትን መርዙ ከሰውነታችን ብዙ ሳይሰራጭ ቶሎ የሚወጣበትን መንገድ እና ሶሉሽን ነው የምንፈልገው። ልክ እንደዛ ነው ያደረኩት። ራሴን ማከም ነበረብኝ፣ ደህና መሆን ነበረብኝ። እኔ ደህና ስሆን ነው ልጄም ደግሞ ደህና ሆና የምታድገው። የጀመርኩት ትምህርት ነበረ። ብዙ ሰዎችን በእኔ የተማመኑ ሰዎች ተቀይመውኝ ነበረ። እሱን ጊዜ አልፌ ተወጥቼው ያንን ችግር አልፌው ማሳየት ነበረብኝ እና ትምህርት ላይ ነበር ፎከስ ያደረግኩት። በዛ ወቅት ነበር ያንን ሪሰርችም የሰራሁት። ሰው እኔን ራሴን ማከሙ ላይ ነበር ትኩረቴ። ስለ ምክንያት ከዛ በኋላ አስቤም ተጨንቄም አላቅም ነበር። ነገር ግን እንደ ሰው ያው መጀመሪያ አካባቢ ላይ ጠይቅ ነበር። እሱንም ለማግኘት ሞክሬ ነበር፣ ምክንያቱንም ለማወቅ ጥረቴም አልተሳካም። ከዛ በኋላ ግን አሁን እንደዛ ያን ያህል አይረብሸኝም። ሌላው ለምን አልነገረኝም ብዬ ዛሬ ላይ እኔ ሰላሜን አላጣሁትም። ምክንያቱም ደህና ለመሆን ሰላም ለመሆን ማብራሪያ ያሻንምና። 3ኛ ጥያቄ ላይ ደርሰናል። ማስተርስ ይዘሽ ራስሽን ደብቀሽ የተማርኩትን ለማንም አልናገርም ብለሽ በቀን 100 ብር ረዳት ግንበኛ ሆነሽ ስትሰሪ መሐንዲሱ ታሪኩ ማንነትሽን ባወቀብሽ ሰዓት የተሰማሽ ስሜት መደንገጥ ነበር ወይስ እፎይታ የሚል ነው። በዚያ ሰዓት እውነት ለመናገር የተደበላለቁ ስሜቶች ነበረ የተሰማኝ። ግን ከዛ በፊት ከአክስቴ ልጅ ጋር ያደረግኩት ክርክር ነበር እና ይሄ የቀን ስራ ሰርቼ በምገባበት ሰዓት አመዳም ሆኖ እጄ ምናምን ተቆራርጦ ታየዋለች። ከዛ በፊት ነግሬያት አላውቅም ነበረ ምን እንደምሰራ እና ያኔ በጣም ስታስጨንቀኝ ቆይ ምን እየሰራሽ ነው ስትለኝ ደክሞኝ ነው የምተኛው ምናምን እጄን ታየዋለች። ሲሚንቶ ብታጠበው ምንም ብቀባው ምናምን ያስታውቃል። አመዳምነቱ አይለቅም፣ መቆራረጡ አይለቅም። እና ያኔ ራት እየበላን እንደዛ ስጠይቀኝ እውነቱን ነግሬያት ነበር እና የጦፈ ክርክር አድርገን ነበረ። ቢያንስ እሺ ንገሪው፣ መማርሽን ይወቀው፣
የተሻለ እድል እንኳን ካለ እሱ ጋር እንኳን ባይኖር ለሌሎች ሰዎች ፕሮሞት ያደርግሻል፣ ይነግርልሻል ብላኝ ነበር እና እኔ ደግሞ ብናገር መማሬን ቢያውቀው መሐንዲሱ ታሪኩ እኔን የቀጠረኝ ቢያውቀው ኦቨር ኳሊፋይድ የሚባል ነገር አለ። አንድ ቦታ ላይ እናንተን በማይመጥን ደረጃ ላይ ስትሰሩ ሰዎች እናንተ ብትቋቋሙትም ሰዎች ግን ሊቋቋሙት አይችልም እና ሌላ ስራ እንፈልግልሻለን፣ እንደዚህ እናደርግሻለን ይባላል። ገጥሞኝ ስለሚያውቅ ያንን ብነግረው ስራውን ላጣ እንደምችል ነበር ከእሷ ጋር ስከራከር የነበረው። ግን ተከራክረን የውጤት ላይ ሳንደርስ ትተነዋል እና ኢንጂነር ታሪኩም ያወቀበት ቅጽበት ስራ ቆሞ ነበረ። የግንብ ስራው በዛ ወቅት ላይ ቆሞ ነበር። እኔም ስራ እንደሌለኝ ነበረ ማስበው። ስለዚህ ያን ብነግረው መማሬን ብነግረው ፕላን ማንበብ ማወቄን ቢያውቅ ምንም ላጣ አልችልም። ግን ሜቢ ፖሲቢሊቲ እሷ እንዳለችው ፕሮባብሊ ስራ ላገኝ የምችልበት እንትን ይኖራል። ካልሆነም ግን እንደነበረው ነው። ስራ ሳይኖረኝ ያው በነበርኩበት ነው መሆነው እና ችግር የለውም ብነግረው ብዬ ነው። አዎ ፕላን ማንበብ እችላለሁ ብዬ በዛ መንገድ ነው ያወቀው። ሲያውቅ እኔ ለሱ ማለት እሱ የተሰማው ስሜት በጣም አዘነ እና ሊያጽናናኝ ነው የሞከረው እና እኔ ነበርኩ እንደው መልሼ ያጽናናሁት። እኔ አምኜበት ነው ያለሁበትን ማለት ያ መንገዴ እንጂ መጨረሻዬ እንዳልሆነ ቀድሜ የማምኜበት ስለነበረ ስሰራ ደስተኛ ሆኜ ነበር የምሰራው። ያ ጊዜ እንደሚያልፍ ያ ወቅት ሁሌም የህይወቴ አካል አይደለም፣ የምማርበት ነው፣ የሆነ ስቴፒንግ ስቶን እንደሆነ ስለሆነ ማስበው እሱን እኔ የማምኜበት ነው፣ ምንም ችግር የለም ነበር ያልኩት እና አዝኗል። ከዛ በኋላ እንደውም ፖዘቲቭሊ ካሰብኩት በላይ በቃ እንሞክራለን ሌላ ነገር ነበር ያለኝ እና ስለዚህ ባወቀበት ቅጽበት የተሰማኝ ስሜት ያው ሁለት ስሜቶች ናቸው። ግን አስተውዬ ምን ላጣ እችላለሁ አልኩና መንገርን ነው የመረጥኩት። የተማርኩት ያኔ ደግሞ እንዲህ ዝቅ ብሎ መስራትን ስወስን ሳምንበት እና ድርጊቱንም ስፈጽመው ይሄ ማንነቴን መደበቄን ኮርቼበት አይደለም። ማለት መማሬን ቢያውቁ ሰዎች እንደውም ጥሩ ነው እንጂ መጥፎ አይደለም። ግን ስራውን ማጣት ስላልማልፈልግ ነው። በዛ ሰዓት 100 ብር ማግኘት በቀን ራሱ ለእኔ ከባድ ጊዜ ነበር እና ያንንም ያሳጣኛል። ማስተርስ ነኝ ብዬ ማስተርስ ይዣለሁ በስትራክቸራል ኢንጂነሪንግ ብዬ የቀን ስራ ቅጠሩኝ ብል ማንም ነው የማይሰማኝ፣ ማንም እሺ አይለኝም። ስራ እንፈልግልሻለን፣ ሌላ ነገር ይሻልሻል ነው የምባለው። ኢቭን አልተማርኩም ብዬ ለራሴ አምኜ ለማንም ሳልናገር ደብቄ እንኳን በምሰራበት ወቅት እንደዚህ አብረን ስንሰራ የቀን ስራውን ስንሰራ ረዳት የሆንኩለት ግንበኛ እንደው ስራ ጠፍቶ ሴት ሆነሽ ምናምን ለምን ሴልስ ለምን ሌላ ነገር ብለው ሰጀስት ያደረጉ ሰዎች ነበሩ። እንደዛም ሆነው ማለት ነው አልተማርኩም ብዬ የምነግራቸው። ስለዚህ ያንንም ያሳጣኛል ብዬ ከመፍራት አንጻር እንጂ ይሄ ራስን ከመደበቅ አንጻር አልነበረም እና ሰው መታገስ ስለነበረብኝ ዝቅ ብሎ መጀመሩ ደግሞ ለእኔ ትልቅ ትምህርት አለው ብዬ ደግሞ ኮንስትራክሽን የምወደው ነው። ሲቪል ምህንድስና ስትራክቸራል በጣም ከልጅነት ጀምሮ ወድጄው የመረጥኩት ፊልድ ነው፣ ዲፓርትመንት ነው። ስሰራውም ደስ ይለኛል። ስለዚህ ከነሀስሉ ነው የምወደው እና ከስክራች ማወቄን ፈጣሪ ሆን ብሎ ነው ይሄንን ያደረገው ብዬ እንድቀበለው ነው ያደረገኝ። አራተኛ ጥያቄ ላይ ደርሰናል። ዝቅ ብለሽ መስራትሽ ጠቅሞኛል ብለሽ ታስቢያለሽ? አዎ በደንብ ነው የጠቀመኝ። ብዙ ነገር ተምሬበታለሁ። ዝቅ ብሎ መስራትን እንዳልኩት ያ ጊዜ ለእኔ የውርደት ጊዜ አይደለም። ዝቅ ብሎ መስራት ሽንፈት አይደለም። እንደውም ከዜሮ ከስክራች ትምህርት ላይ ስንማር ለምሳሌ በሲቪል ምህንድስና ወቅት በስትራክቸራሉም ቢሆን እኔ እንደውም የብዙ የሳይት ኤክስፖዠር አልነበረኝም እና ይሄ ሳይት ተርሞችን ሳይት ላይ ሰዎች እንዴት ኮሚኒኬት ሰራተኛና አሰሪ ኢንጂነሩ እንዴት ኮሚኒኬት እንደሚያደርግ ብዙ እቃዎች ምናምን ስማቸው ትምህርት ላይ ያሉትና ውጭ ላይ ያሉት ብቻ በአጠቃላይ ቲዮሬቲካል እና ፕራክቲካል ያለው እንትን አንድ አይደለም እና ከዜሮ ከዛ ከስክራች መጀመሪያን በጣም ወድጀው ነበር። እንደውም ለምክንያት ነው ብዬ እንድቀበለው ያደረገኝ አንዱ እሱ ነው። እሱን ከመማር ጀምሮ ወደፊት ደግሞ ኮንትራክተርነት የመሆን ሀሳብ ራሱ የመነጨው እዛ ዝቅ ያለ ቦታ ላይ ሆኜ ስሰራ ነው እና ወድጄው ስለምሰራው ብዙ ነገር ለማስተዋል ለመማር ኦፕን ነበርኩኝ፣ ክፍት ነበርኩኝ እና በደንብ ነው የጠቀመኝ። ልክ እንደ ምን ምሳሌ ልስጣችሁ መሰላችሁ? ለምሳሌ የቤት እመቤት አለች ብላችሁ አስቡና ሰራተኛ ብትቀጥር እሷ ምንም ሙያውን አታውቀውም። ስለዚህ ለምሳሌ ዶሮ እንድትሰራላት ፈለገች፣ አዘዘቻት። እሷ ግን ዶሮ እንዴት እንደሚሰራ አታውቀውም። እንዲሁ ብቻ በቲዮሪ ነው የምታውቀው።
ከዛ የሰራችላትን ስታቀርብላ ከመመገብ ከማቅረብ ውጭ አትጠቀምበትም። ግን ካወቀችስ ሰራተኛዋ እንኳን ብታበላሽ ነው እንዲህ አይደለም የሚሰራው ብላ ገብታ አሳይታት እንዴት እንደሚሰራ ራሱ እሷንም ሙያ ልታስተምራት ትችላለች። ልክ እንደዛ ነው። ሙያዎችን በደንብ አድርጌ ተምሬበታለሁ። በስራ ወቅት እንደውም አንዳንድ ጊዜ ያጋጠመኝ ሰራተኛ ጥሎ ሊሄድ ይችላል። ሲሚንቶ አርማታ ተቦክቶ ምናምን ሳያልቅ ካደረ ይበላሻል። ጀምረን የሆነ ቢም እየሞላን ለምሳሌ አንድ ጊዜ መሸና ሰራተኞች ሄዱ፣ ወይ ደግሞ ከፍ አድርገን እንድንከፍላቸው አድቫንቴጅ መያዝ ፈለጉ። ያኔ እኔና ጓደኛዬ ነበርን እና በዛ ወቅት ስለማውቀው አርማታ እንዴት እንደሚቦካ እንዴት እንደሚሞላ በማወቄ ያ ስራ እንዳይበላሽ እና እንዳልከስር ምክንያት ሆኖኛል ማለት ነው። ስለዚህ በደንብ በጣም ብዙ ጥቅሞችን ጠቅሞኛል። ሰራተኞችን የቀን ሰራተኞችን እንድረዳ ምን ይቸግራቸዋል ማለት እንዴት ነው ፊልም ያደርጉት ደግሞ ምንስ ጥፋት ያጠፋሉ፣ እሱን አሰሪ ሆኜ አሁን ላይ በምሰራበት ወቅት ላይ እነዛ ነገሮች ማወቄ አሁን ላይ በደንብ ጠቅሞኛል። በጣም ብዙ ትምህርቶችን ወስጄበታለሁ። በጣም ደግሞ ማረሳው ትልቁ ሌሰን ኢንጂነር ታሪኩን በጣም ደጋግሜ ሜንሽን አደርገዋለሁ እና አሁን እኔ ድሮ ላይ ሰዎችን በሆነ መንገድ ማገዝ ወይ ደግሞ ማብቃት ስለሚባለው ነገር የሚመስለኝ ሰው ኤልሻዳይ ይሄ ነገር እንዴት ነው ብሎ ሲጠይቀኝ ፖዘቲቭሊ በቀናነት አሳያለሁ። የእሱ ግን ይለይ ነበር። ያልታየውን አሁን ለምሳሌ እኔም የቀን ሰራተኛ ነበርኩኝ። በዛ ወቅት ሌሎች እንደኔ የሚሰሩ የቀን ሰራተኞች አሉ። እነሱ ያልታያቸውን ለምሳሌ ባለሙያ እንደውም አንዳንድ ጊዜ ከመሐንዲስ በላይ ይከፈለዋል። ባለሙያ እንዲሆኑ እነሱ የቀን ያገኙትን ለቀን ያውሉታል። ነገ ላይ ህይወት ቢመሰርቱ ቢታመሙ ምን ቢሉ ብለው ፈርዘር ብዙዎቹ አያስቡትም። በጣም የሚያስቡ ጎበዝ ሰዎችም እንዳሉ ሆነው ግን የማያስቡትን ስሩ፣ ልመዱ፣ ሙያ አስለምዱ። አንዳንዶች ደግሞ ባለሙያዎች አላቅም ሮንግሊ ይረዱት ይሆናል። ሙያን አሳልፎ ይሄ ማስተማር ሰዎችን ማብቃት ምናምን አይወዱም እና እሱ ያዝ ነበር እንዲያስተምሩ፣ እንዲያሳዩ፣ እንድለምድ። እኔ አሁን ጥሩ ግንበኛ ነኝ፣ ገንብቻ አውቃለሁ። ፍጥነት ሊጎለኝ ይችላል እንጂ በጣም ጎበዝ ነኝ። እንዴት አርጌ ሻርፕ አርጌ ስኳድራውን ኤቭሪቱን ቢት ተጠብቆ እንደሚገነባ እያደረግኩት ተምሬዋለሁ። ሌሎችን ማብቃት፣ ሰዎች ያልታያቸውን ነገር ማሳየት ከፍ አድርጎ ብር የሚቀጥራቸዋል። ሲለምዱ ከዛ አሃ ብለው ያን ሙያ መልመድን በደንብ ሞቲቬት ይሆናሉ ማለት ነው። ይሄን በጣም ተምሬበታለሁ። ያ ጊዜ ለእኔ ቀላል የሚባል አልነበረም። ከባድ ከፈተና ወቅቶች አንደኛው ከባዱ ጊዜ ነበር እና ህይወትንም በተለየ መልኩ እንድረዳት ምክንያት ሆኖኛል። በዛ ሁኔታ ውስጥ ማለፌ ህይወትን እንደ ግንባታ እንድረዳው፣ የትኛውም ግንባታ ስንገነባው መሰረቱ መጠንከር እንዳለበት፣ ከታች በደንብ መሰራት እንዳለበት፣ ወይም ደግሞ ዛፍ ስሩ በደንብ ጥሩ ሆኖ ከያዘና ከስሩ በደንብ አድርጎ ከተሰራ የሚያድገው ደግሞ የበለጠ እንዲሆን ያደርገዋል እና ግንባታም እንደዛው ነው። መሰረቱ ላይ በደንብ አድርገን የምንሰራው፣ በደንብ አድርገን የምንቆፍረው፣ ውስጥ ላይ ትልቁ ስራ የሚሰራው ከላይ ያለው ምንም አይነት ከፍታ ቢኖረው፣ ምንም አይነት ትልቅ ክብደት ቢኖረው መቋቋም እንዲችል ነው። ለእኔም እንደዛ አይነት ትምህርት ነው የሰጠኝ። ያን ጊዜ ከታች መጀመሬ አሁን ላይ ላለሁበት ህይወት፣ ላለሁበት ስራ፣ ለየትኛውም የህይወት ዘርፌ ትልቅ መሰረት ነው የሆነኝ። ጥንካሬን አስተምሮኛል። ምንም ያህል ከባድ ሁኔታ ውስጥ ብሆን ዛሬ ላይ እኔን እንደሆን ትልቅ መሰረት እንደሆነኝ ተምሬበታለሁ። አምስተኛው ጥያቄ ደግሞ ለእኔ ያለው ነገር ሰዓቱን ጠብቆ ይመጣል ብለሽ ታስቢያለሽ ወይ? አዎ አስባለሁ፣ ግን ተቀምጬ አይደለም። በደንብ አምናለሁ። ለእኛ ያለው ነገር መምጣቱ አይቀርም፣ ግን እኛ ቁጭ ብለን በቃ ባለንበት ይመጣል ማለት ግን አይደለም። በዛ በጭራሽ አልስማማም። እንደውም ፖድካስቱ ላይ ኢንተርቪው ላይ የጠቀስኩት የኔና የአክስቴ ልጅ የህይወት መልከታን ገልጬ ነበር እና እኔ በቃ የሆነ መንገዴን መፈለግ አለብኝ። በዛ በመፈለግ ውስጥ ለእኔ ያለውን ነገር ማግኘት እንደምችል አምናለሁ። ነገር ግን ሲቪ አስገብቻለሁ፣ እስኪደውሉልኝ በቃ ከኔ የሚጠበቀውን አድርጌያለሁ ብዬ አልተቀመጥኩኝም። ስለዚህ ለእኛ ያለው ነገር አዎ መምጣቱ አይቀርም፣ ግን እኛ ከለፋንለት፣ ጉልበታችንን ካወጣንለት፣ ያገኘነውን አጋጣሚ ተጠቅመን ኢፈርታችንን ካወጣን ነው ብዬ ነው ማምነው ለእኛ ያለንን ነገር የምናገኘው እንጂ የሆነ ባለንበት ቁጭ ብለን አይደለም፣ የሆነ ኮንፈርት ዞናችን ላይ ሆነንም አይደለም። ስለዚህ አዎ አምናለሁ ለእኔ ያለው ነገር ይመጣል። ግን ደግሞ እኔ ደግሞ ያንን ነገር ለማግኘት ስትራግል ማድረግ አለብኝ፣ መልፋት አለብኝ።
ፕላን ማድረግ አለብኝ፣ መንቀሳቀስ አለብኝ። ካለሁበት ቦታ ላይ የሆነ ስቴፕ መሄድ አለብኝ። ቢከብድም ቢያስጨንቅም ዋጋ ባያስከፍልም ብዬ አምናለሁ። ስድስተኛው ጥያቄ ደግሞ ንቁ ፖድካስት ላይ ቃለመጠይቅ ካረግሽ በኋላ እና ቃለመጠይቁ ለህዝብ ከተላለፈ በኋላ በህይወትሽ ምን አዲስ ነገር ተፈጠረ? በስራሽ ላይስ ምን ለውጥ አለ? እንዲሁም ደግሞ የሰዎች ፊድባክ ወይም ማስተያየት ምን ይመስላል የሚል ነው። እውነት ለመናገር ከቃለ መጠይቁ በኋላ ብዙ ነገር በእኔ ተለውጧል። መጀመሪያ ፍርሃት ውስጥ ነበርኩኝ። የማልዋሻችሁ ነገር ያንን ቃለ መጠይቅ ስቀረጽ እንደሚታወቀው አንቂ አንደበቶች ላይ ለውድድሩ በቀረብኩበት ትንሽ ስለኔ በንግግሬ ላይ የ2 ደቂቃዋ የማነቃቃት ሀሳብ ላይ የራሴን ፐርሰናል ስቶሪ ሜንሽን አድርጌ ነበር እና በዛ ቲቸር ዳኒ ኢንተርቪው እንድደረግ እሱ ጠይቆ ነበረ ኢንተርቪውንም የተደረግኩት እና ከዛ ላይ ፍርሃት ይሰማኝ ነበር። አሁን ጊዜው ነው ወይ ኢንተርቪው ለማድረግ? የኔ ታሪክስ ያን ያህል ወርዝ ያደርጋል እንዴ? ብዙ ሰዎች ከዛ በላይ ብዙ ነገሮችን ሰፈር ያደርጋሉ ምናምን እያልኩ ብቻ ዳይናማ ውስጥ ይሄ መጠራጠር ውስጥ ነበርኩና ፍርሃት ውስጥ ነበርኩኝ። ግን ከተላለፈ በኋላ እንኳንም ተናገርኩ ታሪኬን፣ እንኳንም ለሰዎች አጋራው እንድል ነው ያደረገኝ። በጣም ከብዙ አንግል ማለት ነው። የመጀመሪያው ብዙ ሰዎች፣ ብዙ ሴቶች፣ ወንዶችም ወጣቶችም በእኔ መንገድ ኤግዛክትሊ ተመሳሳይ የህይወት መንገድ ባይሆንም ህይወት በብዙ አጋጣሚ ሰዎችን ትፈትናለች እና በብዙ ፈተና ውስጥ ያለፉ የኔን ጥንካሬም ችግሮችንም ሼር የሚያደርጉ ሰዎች ነበሩ እና ያበረታቱኝ ሰዎች ነበሩ። ከኔም የህይወት ውጣ ውረድ ደግሞ የተማሩ ሰዎችም አሉ። የደወሉልኝ፣ ያመሰገኑኝ፣ አይዞሽ በርቺ የሚያሉኝ በጣም ብዙ ሰዎች ነበሩ። ሌላው ከኔ ባሰ ደግሞ በጣም በህይወት ሰው የዚህን ያህል ይፈተናል እንዴ ለእኔ ራሱ መማሪያ የሆኑኝን ታሪኮች ሰዎች ሼር አድርገውኛል። እነሱ ምናልባት ፈርተው ሀሳባቸውን መግለጽ እንደኔ እድሉን ስላላገኙ አልወጡም እንጂ በጣም ብዙ ትልልቅ ታሪክ ያላቸው ሰዎች ገጥመውኛል እና ይሄ አንደኛው ነው። በመጀመሪያ ለእኔ ነው ምለው የሰጠኝ ለራሴ ራሴን አመስግኛለሁ። እንኳንም ታሪኬን ሼር እኔ ባለፍኩበት መንገድ ሌላ ሰው እንዳያልፍ የሆነ አንድ ሰውም ከቀየረ ነው ግን በጣም ብዙ ሰው ኢምፓክት አድርጓል ብዬ አስባለሁ። እኔም ደግሞ እንድበረታ እንድጠነክር ምክንያት ሆኖኛል። በስራዬ ዙሪያ ደግሞ አሁን ለምሳሌ ስለ ሰልፍ ሂሊንግ ፕሮዳክቱ እሱን አምርቶ ለገበያ ማቅረብ የሚለው ፕሮጀክቴን ላይ ሜንሽን ሳደርግ ብዙ ሰው አብሮኝ ስለመስራት በምን እናግዝ በገንዘብም ኢቨን ዌብሳይት ሰርተው የላኩልኝ ሰዎች አሉ። ከምንም አይደለም በቃ እሷን በዚህ ላግዛት ብለው ነው እና አያውቁኝም። ኢቨን በመልክ ማላቃቸው ብዙ ሰዎች ብዙ ድጋፍ አድርገውልኛል እና ያ በጣም እንዳልተኛ እንዳልቆም ባለውበት ምክንያት ይሆነኛል እና በጣም ብዙ ሰዎች ያላቸውን ነገር ካላቸው ነገር ላይ ጊዜ ወስደው ደውለው አመስግነውኝ ለልጆቻቸው ጥንካሬ እንደምሆን እንድበረታ ምክንያት ሆኖኛል እና ብዙ ነገሮች ተቀይረዋል በህይወቴም። በቃ ዋንስ ለምሳሌ የሆነ ፕሮግረስ አምጥቼ ለሰው ማሳየት አለብኝ ብዬ ስለማምን ሁሌም ተጋለው የሆነ ለውጥ ለመፍጠር ራሴን ሁሌ እንዳበረታ ያ ኢንተርቪው ምክንያት ሆኖኛል ማለት ነው። እነዚህ ነገሮች ተቀይረዋል። በጣም የሚያስፈራኝ የነበረው ነገር ደግሞ ለምሳሌ አዲስ ፕሮዳክት፣ የትኛውም አዲስ ፕሮዳክት የሚያመርት ሰው ሲመጣ ማርኬቱ ያስፈራዋል አይደለም? ማለት ማን ሊገዛኝ ይችላል ምናምን። ገና ፕሮዳክቱን ለገበያ ሳይወጣ አሁን ፕሮቶታይፕ የመስራት ስቴጅ ላይ ነኝ ያለው። ያ ሲያልቅ ይፋ ይሆናል፣ ፕሮቶታይፑ ይወጣል። ግን ዌብሳይት ላይ አሁን ያለውን ፕሮግረስ ማየት ትችላላችሁ እና ገና ያ ደረጃ እንኳን ሳልደርስ የሰራሁትን ሪሰርች ሜንሽን በማድረጌ ብቻ 2-3 የሚሆኑ ሪል ስቴት ዴቨሎፕ የሚያደርጉ ግለሰቦች ኮንታክት አድርገውኛል። አውጥተሽው ከሆነ ፕሮዳክቱን እኛ መግዛት እንፈልጋለን ብለው ያ ለእኔ በጣም ትልቅ መነሳሳት ነው የፈጠረልኝ፣ መቆም እንደሌለብኝ። ምክንያቱም ያስፈራን አምርቼው ማን ሊገዛኝ ይችላል፣ ሰው ሊፈልገው ይችላል እንዴ ምናምን የሚል ነው እና እሱ ኦልሬዲ ሆኖ ሳየው እንዴት ቆማለሁ? በጣም ብዙ ነገሮች፣ በጣም ብዙ ማመሰግናቸው ሰዎች አሉ። ምናልባት አሁን ላይ ስማቸውን ላልጠቅስ እችላለሁ የእነሱን ፈቃደኝነት መጠየቅ ስላለብኝ እንጂ በጣም በጣም ትልልቅ ቅን የሆኑ ሰዎች አሉ እና በዙሪያዬ እግዚአብሔር ይጠብቅልኝ ያቆይልኝ እላለሁ። በመጨረሻም የተማርኩት ትልቁ ትምህርት ምንድን ነው? እውነተኛ ሰላም የሚገኘው
ውሳኔዎቻችን በሰዎች አስተያየቶች ላይ ሰዎች ምን ይሉኛል በሚል ላይ ካልተመረኮዙ እውነት የውስጣችንን ሰምተን የምንወስን ከሆነ ለእያንዳንዱ ለገጠመን ነገር ለእያንዳንዱ ችግር ሊሆን ይችላል፣ መሰናክል ሊሆን ይችላል። ምንም አይነት ፈተና በህይወታችን ሲገጥም ውስጣችንን አዳምጠን ከራሳችን ጋር ተማክረን ሰዎችን ሀሳባቸውን አንቀበል ማለት ይሄ አይደለም፣ ግን ከራሳችን ጋር ሆነን እናውራው። ሰው ምን ይለኛል እንዲህ ባደርግ ሰው ምን ይለኛል ብለን መሆን የለበትም። የኔ ትልቁ ሌሰን ሰው ከውስጣችን ከራሳችን ጋር ይህ ነገር ባደርገው ነገ ላይ ምን ኢምፓክት አለው በእኔ ዙሪያ ላይ ባሉ ሰዎች ምን ያመጣል፣ ምን መልካም ጎን አለው፣ ምን ግን ሰው ደግሞ እንዲህ ቢያወራብኝስ ምናምን ብለን መወሰን እንደሌለብን ያንን ትልቅ ትምህርት ሰጥቶኛል።